ሰላም ሰላም የሀገሬ ልጆች እንዴት አደራችሁ? ዛሬም እንደተለመደው በጠዋት ወተታችንን እያጠጣን እንገኛለን። እንግዲህ አስብላችን አንቺን ታዋት ማንጋ ነች። እንግዲህ ማሻአላህ ተባረከላ ማሻአላህ ዘዚ ማለት ነው። ስታዋት ማንጋ ነች። በጣም ፈጣንና ሴቶች እንጀር እንግዲህ ያው ትበይ አለም አለው ብዬ ተስፋ አለኝ። እና ወላሂ በጣም ፈጣን ናት። የያዘችው ማንጋ በጣም ማሻአላህ ነው። ታያችኋል። በጣም ቆንጆ ማንጋ ይዛለች። እንደምታዩት ያው ዛፏ እንግዲህ እንደምታዩት በጣም ትንሽ ናት፣ አጭር ናት። ግን የማፍራት ህግና በአጭር ጊዜ ነው እየደረቀኝ። ድመቶቹ ደግሞ ደስ የሚለው የተጫወቱ ሲያስቸግሩ ድመቶቹም በጣም ለዋ ላይ እየወጡ ምናምን ነገር የያዘቻት ማንጋ ማለት ነው። ታያቸው ብቻ ይቻላል ይችላል። 3 ፍሬ 4 ፍሬ ይዛለች ማለት ነው። ማሻአላህ እችን ትመስላለች እና እዚህ ይዛለች። ማሻአላህ ነው የሚሸየርችዋለች። ማሻአላህ ማንጋ ይዛለች። ማሻአላህ ነው እና ይህን ይመስላል። በዚህ ዙሪያዋ ደግሞ ትመስላለች። እንግዲህ እዛ ጋር ሱካር ድንች ነው ያለው። ድመታችን ይችኛዋ ሂና ነች። ይህኛው ደግሞ ሙሪንጋ ፊካራው ወይም ደግሞ ሙሪንጋ ብለን የምንጠራኛ ግን አሁን ከታች ጋር ደግሞ ሎሚ ነው ያለን። አላፈራም ገና ነው ማለት ነው። እና ይህን ይመስላል በዚህኛው ከድመታችን ጋር እንደተለመደው ያጠጣን ነው። ለእኔ ድመቴ ጋርድ ነው እችዋለሁ። መሰል ግን እየወደቀ ታያችኋል። ነው ሳው መሰለኝ ሙቀት መሰለኝ በጣም እየወደቀ ነው። ይሄኛው ደግሞ ለምቦ ነው ሌምቦ የሚባለው ገና እያፈራ ነው። በጣም እያፈራ ነው ገና ታያችኋል። ያውን ይሄ የያዘው ሁላው ማለት ነው። ይሄ በጣም አሁን ገና እየጀመረ ነው። በጣም ጣፋጭ ነው። ሴትዮች በጣም ተወደዋለች። ይችኛዋ ዛፍ ደግሞ ያው ሙሪንጋ ናት ብያችኋለሁ። በጣም አድርጋለች። ማሻአላህ